በዛሬ ቪዲዮ ቲክቶክ ላይ የብዙዎች ጥያቄ የሆነው እንዴት አድርገን ነው ኪዋይሲ ቬሪፋይ ማድረግ የምንችለው፣ ቬሪፋይ ካደረግን በኋላ ደግሞ እንዴት አድርገን ነው ፒቱፒ ላይ ገብተን መሸጥ የምንችለው የሚለው ነው። በዚህ ቪዲዮ እንዴት አድርጋችሁ ኪዋይሲ ቬሪፋይ ማድረግ እንደምትችሉ እንዲሁም ደግሞ ቬሪፋይ ከማድረጋችሁ በፊት ማወቅ ያለባችሁ ነገር በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ምንም አይነት ስቴፕ ሳትዘሉ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ጠቃሚ ቴክ መረጃዎችና ቀለል ያሉ ኦንላይን ንግድ ስራዎች የሚመቻችሁ ከሆነ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናላችን ብትቀላቀሉ ቀደም ብዬ አዳዲስ ስራዎች ሲወጡ ቴሌግራም ቻናል ላይ የማሳውቃችሁ ይሆናል ማለት ነው። መጀመሪያ ቬሪፋይ ከማድረጋችሁ በፊት ፒቱፒ ላይ ገብታችሁ ለመሸጥ አሪፍ የሆነ ቢቲቲ ባላንስ ሊኖራችሁ ይገባል። ምክንያቱም ቢቲቲ ባላንስ ከሌላችሁ ፒቱፒ ላይ ገብታችሁ ምንም አይነት የሚሸጡት ባላንስ አይኖራችሁ ማለት ነው። እንዴት አድርገን ነው ቢቲቲ ባላንስ የምናገኘው ካላችሁ ደግሞ ከዚህ በፊት እንደነገርኳችሁ አርሶችን በማየት ሊሆን ይችላል፣ ታስኮችን በመስራት ዴይሊ ስትሪክ በመውሰድ እንዲሁም ደግሞ ቡስት በማድረግ እና በየሁለት ሰዓቱ እየገባችሁ ክሪም በማድረግ ተጨማሪ ደግሞ ኢንቫይት በማድረግ አርፒ ባላንሳችሁን በደንብ ማሳደግ ትችላላችሁ። ያን አርፒ ባላንስ ካሳደጋችሁ በኋላ በቀን 16 በየወሩ ማለት ነው በየወሩ በቀን 16 ወደ ቢቲቲ ኮንቨርት ይደረግላችኋል። ከዛ ቬሪፋይ አድርጋችሁ ማውጣት ትችላላችሁ ማለት ነው። አሁንም ቢቲ ቶክን አለኝ ካላችሁ ደግሞ አንደኛ ሊስት ሲደረግ የአንድ ቢቲቲ ዋጋ 0.5 ይሆናል ስለተባለ ሆልድ አድርጋችሁ መያዝ ትችላላችሁ። ሁለተኛ ደግሞ ፒቱፒ ላይ ገብታችሁ መሸጥ የምትፈልጉ ደግሞ አሁን ባለው ፕራይስ ዋጋው ላይ ፒቱፒ ላይ አሁን ባለው ፕራይስ አባስታችሁ ሚኒመም ዊዝድሮ $10 ነው። $10 ሲሞላላችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። አሁን ላይ ያለው ፕራይስ ፒቱፒ ላይ አሁን ላይ ያለው ፕራይስ ደግሞ ማየት የምትፈልጉ ካላችሁ አንድ ላይ አሁን ቬሪፋይ ካደረኩ በኋላ አንድ ላይ ፒቱፒ ላይ ገብቼ የማሳያችሁ ይሆናል ማለት ነው። አሁን ኪዋይሲ ቬሪፋይ ለማድረግ እንደነገርኳችሁ አንድ ዩኤስዲቲ እንዲሁም ደግሞ ለፊ $0.4 ያስፈልጋችኋል። አንድ ላይ 1.4 ዩኤስዲቲ ያስፈልጋችኋል ማለት ነው። ከዛ በኋላ ቬሪፋይ ለማድረግ ቀጥታ በዋትስአፕ በኩል እናዋራቸውና እዛ ላይ ቬሪፋይ ማስደረግ እንችላለን። ሰፖርተሮቹ ትክክለኛ ኦፊሻል ነምበራቸውን ቴሌግራም ላይ ያስቀምጥላችኋለሁ። እናንተም ገብታችሁ ማናገር ትችላላችሁ። ነገር ግን አሁን ሙሉ ፕሮሰሱን አንድ ላይ አብረን የምናየው ይሆናል ማለት ነው። መጀመሪያ ዋትስአፕ ፔጅ ላይ ከመጣችሁ በኋላ ቀጥታ ሀይ ብላችሁ ቬሪፋይ ለማድረግ ፈልጌ ነበር ትላላችሁ። በመቀጠል እነሱም $1 ለኪዋይሲ ያስፈልጋቸዋል። እንዲሁም ደግሞ ያላችሁን ኤክስቼንጅ ይጠይቋቸዋል። ለምሳሌ ዋሌታችሁ ማን ነው፣ እንደ ባይናንስ፣ ባይቢት፣ ትረስት ዋሌት ምናምን ያላችሁ ይጠይቋቸዋል። እናንተ ዶላራችሁን ያለበትን አካውንት መርጣላችሁ። እኔ ባይናንስ ላይ ስለሆነ ዶላር ያለኝ ባይናንስ አይዲ ያልኳቸው። በመቀጠል ትንሽ ጠብቅ ብለው ባይናንስ አይዲ ላኩልኝ ማለት ነው። እንደምታዩት ከዚህ በፊት ነግሬያችሁ ነበር $1.4 ነበር ያስፈልጋል ያልኳችሁ። እዚህ ጋር እንደምታዩት $1 ሲሉኝ ቀጥታ እኔ $1 አስገባሁላቸው ማለት ነው። እዚህ ጋር ልክ አስገብቼ ስመለስ ነው ይሄኛው ሜሴጅ የገባው። ልክ አስገብቼ ስመለስ ነው። ከዛ በኋላ $1.4 ነው። ከዛ በኋላ ድጋሚ እንደምታዩት እዚህ ጋር የሚያስፈልግህ 1.4 ዩኤስዲቲ ነው አሉኝ። እኔም 0.4 ልጨምር አልኳቸው። እሺ ያሉኝና ከዛ 0.4 ጨመርኩላቸው ማለት ነው። ስለዚህ እናንተ የምታደርጉት ቀጥታ $1.4 ነው ትራንስፈር የምታደርጉት ወደ እነሱ ማለት ነው። በሚልኩላችሁ አይዲ ማለት ነው። የአይዲያቸውን ስም ኒክኔማቸው ባይናንስ ከሆነ እንደምታዩት እዚህ ጋር በዚህ አይነት መንገድ ነው የሚመጣላችሁ። ሌላ ግሩፕ ምናምን አላቸው። በእነሱ አይነት መንገድ ቼክ ማድረግ ትችላላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር አስገቡልኝ ማለት ነው። ይሄኛውን እንደላኩላቸው እዚህ ጋር አይዲ እንትን ላኩላቸው ማለት ነው። እዚህ ጋር የቢቲ ቶክን ፕሮፋይላችሁን ማይን የምታደርጉበትን አይዲ ላክ ስላሉኝ እሱን ላኩላቸው ማለት ነው። ስለዚህ እናንተም ታደርጋላችሁ 1.4 ከከፈላችሁ በኋላ ቀጥታ ስክሪንሾት እና ምን ታደርጋላችሁ እንትኑን ትልካላችሁ። የቢቲ ቶክን ፕሮፋይል አይዲያችሁን ትልካላችሁ፣ ማይን የምታደርጉበትን አይዲያችሁ። በመቀጠል እነሱ $1 ያስገቡላችኋል። ከዛ በኋላ ደግሞ እንዴት አድርጋችሁ ኪዋይሲ እንደምታደርጉት ደግሞ ቬሪፋይ እንደምታደርጉ አሳያችኋለሁ። ከዛ በፊት ግን ማወቅ ያለባችሁ ኮንዲሽኖች እንደዚህ ይልኩላችኋል። ዋሌታችሁን ፒቱፒ ላይ ገብታችሁ ስታርት ከማድረጋችሁ በፊት እነዚህ ነገሮች ማወቅ አለባችሁ ይላችኋል። አንደኛው እዚህ ጋር እንደምታዩት ወደ 7 አካባቢ ነው። መጀመሪያ ቬሪፋይ ለማድረግ ዶክመንቶቹ ናሽናል አይዲ፣ ኢንተርናሽናል ፓስፖርት እና ድራይቭ ላይሰንስ መሆን አለባቸው ይላቸዋል። እንዲሁም ደግሞ ኪዋይሲ ሪኳየርመንቱ ደግሞ አንደኛ ላይ ያለው ፕሮፋይላችሁ ላይ ያለው ስም እና አሁን ቬሪፋይ የምታደርጉበት ስም ተመሳሳይ መሆን ስላለበት ገብታችሁ ኤዲት ማድረግ አለባችሁ ይላችኋል። ሁለተኛ ደግሞ ይሄኛው ሁለተኛ ላይ ያለው ለናይጄሪያዎች ነው። እኛን አይመለከተንም ማለት ነው። ሶስተኛው ደግሞ ፊሳችሁ በኦቫሏ ልክ ስክሪን ቬሪፋይ ስታደርጉ በትክክል መታየት አለበት ማለት ነው። ስካን እንዲደረግ በትክክል ስካን እንዲደረግ መታየት አለበት። አራተኛው ደግሞ ብርሃን ባለበት ቦታ የግድ ኪዋይሲ ስታነሱ ብራይትነስ ባለበት ቦታ ላይ እንድታነሱ ያዛቸዋል። አምስተኛው ላይ ደግሞ ቬሪፊኬሽን ዶክመንታችሁ ወይም ደግሞ ናሽናል አይዲያችሁ ኤክስፓየርድ ማድረግ የለበትም ይላችኋል። ኤክስፓየርድ
ብዙዎቻችን አዲስ ስለሆነ ያወጣነው ኤክስፓየር ሊያደርግም እሱ መጠቀም ትችላላችሁ። ስድስተኛው ደግሞ አፕሎድ የፕሮፋይል ፎቶ ኦን ዘ ቢት ቶከን አፕ ቢፎር ስታርቲንግ ኬዋይሲ ይላችኋል። ሶ ኬዋይሲ ከመጀመራችሁ በፊት ፕሮፋይላችሁ ላይ የቢት ቶከን ፕሮፋይላችሁን የራሳችሁን ማድረግ አለባችሁ ይላችኋል። እሱንም ታደርጋላችሁ። ከዛ በኋላ ደግሞ መጨረሻ ላይ ሰባተኛ ላይ ሙሉ የመታወቂያችሁ የፍሮንቱና የባኩ ክሊር መታየት አለበት ይላችኋል። ሶ እናንተ እሱን በትክክል ታስተካክላላችሁ ማለት ነው። በመቀጠል አሁን እንዴት አታችሁ ኬዋይሲ ቬሪፋይ እንደምታደርጉ ቢት ቶከን አፕሊኬሽን ላይ ገብቼ አሳያችኋለሁ ማለት ነው። ሶ መጀመሪያ እንዳልኳችሁ መጀመሪያ አይዲያችሁና አይዲያችሁ ላይ ያለውና ፕሮፋይላችሁ ያለው ኢንፎርሜሽን ተመሳሳይ መሆን አለበት ብያችኋለሁ። ሶ እዚህ ጋር መጀመሪያ ፕሮፋይላችሁ ላይ ተገቡና እዚህ ጋር ማለት ነው ፕሮፋይላችሁ ላይ ተገቡና ያለውን መጀመሪያ የነበረውን ኢንፎርሜሽን በትክክል ታስገባላችሁ ማለት ነው። በትክክል ከመግባቱ እርግጠኛ ከሆናችሁ ቀጥታ ወደ ኬዋይሲ መግባት ትችላላችሁ። ነገር ግን እዚህ ጋር መጀመሪያ እዚህ ጋር ኤዲት ፕሮፋይል የምትሏን ነክታችሁ እዚህ ጋር ያለችው አማኑ ኤዲት ፕሮፋይል የምትሏን ነክታችሁ ኢንፎርሜሽናችሁን ታስተካክላላችሁ። እንደምታዩት እኔ በቻናላችን ስም ነበር ያደረኩት ማለት ነው። ሶ እዚህ ጋር ስሜን ላጥፋውና እዚህ ጋር ከዛ በኋላ የራሴን ስም አስገባለሁ ማለት ነው። ትክክለኛ ስሜን መታወቂያ ላይ ያለው ማለት ነው። በመቀጠል እዚህ ጋር 500 ኬቢ እንትን የሚያክል ጂፒጂ ወይም ፒኤንጂ ፕሮፋይላችሁን ታስገባላችሁ ማለት ነው። ሶ ፕሮፋይላችሁን ካስገባችሁ በኋላ ወደታች ትወርዱና እዚህ ጋር ቼንጅ ሴቭ ምትሏን አንዴ ተነኳታላችሁ እቺ ማለት ነው። እዚህ ጋር ያለችዋን በመቀጠል ፕሮፋይላችሁ በሚገባ ተቀይሯል ማለት ነው። በመቀጠል ምንድነው የምታደርጉት? ወደ ባክ ብላችሁ ትመለሱና እዚህ ጋር ቀጥታ ዋሌታችሁ ላይ ትገባላችሁ። ሶ እዚህ ጋር ሲመጡ ቅድም ያስገባናት $1 አለች ማለት እዚህ ጋር እንደምታዩት ዩኤስዲ ባላንስ ላይ $1 አላችሁ ማለት ነው። ሶ ይሄን $1 ለኬዋይሲ ነው የምንጠቀምበት። $0.4 ነበር ያስገባነው $4 እዛው በፊት ነው የሚለው። እዚህ ጋር ግን የሚገባላችሁ እዚህኛው ቢት ቶከን ባላንሳችሁ ላይ የሚቀመጠው $1 ማለት ነው። ሶ $1 ቀጥታ ለኬዋይሲ እንጠቀመዋለን ማለት ነው። እዚህ ጋር ኤክሰል ብልና እዚህ ጋር ያለችው ፒት ሚንትሏን ተነካላችሁ። ሶ እዚህ ጋር ስመጡ እንደምታዩት $1 ቀጥታ ከባላንሳችሁ ላይ ይቆርጣል ማለት ነው። ሶ እዚህ ጋር አንድ ጊዜ ፔይ የምትሏን ተነካታላችሁ እሺኛው በተና ማለት ነው። ሶ እንደምታዩት ፔመንቱን በተሳካ ሁኔታ ከፍሎታል ማለት ነው። አሁን ወደ ኋላ ተመልሰን ብናየው ባላንሳችን የለም ማለት ነው። ሶ እዚህ ጋር ምን እናደርጋለን? ስታርት ኬዋይሲ ቬሪፊኬሽን ብታውን እንነካለን። ሶ እንደምታዩት ቀጥታ ወደ ኬዋይሲ ወደምትፈጽሙበት ብራውዘራችሁ ዲፎልት ብራውዘራችሁ ይወስዳችኋል። ክሮም የምትጠቀሙ ከሆነ ወደ ክሮም ይወስዳችኋል። በመቀጠል እዚህ ጋር ሰሌክት ካንትሪ የሚለውን ትመርጡና ወደታች ወርዳችሁ ኢትዮጵያን ሰሌክት ታደርጋላችሁ። በመቀጠል እዚህ ጋር ፈርስት ኔም፣ ሚድል ኔም እና ላስት ኔማችሁን ታስገባላችሁ እዚህ ጋር ከዛ ኔክስት ትላላችሁ። ከዛ እዚህ ጋር ሰሌክት አይዲ ታይፕ ነው ትመርጡና ቬሪፋይ የምታደርጉበትን ኦፕሽን ትመርጣላችሁ። በድራይቭ ላይሰንስ ከሆነ በመታወቂያ ከሆነ እንዲሁም ደግሞ በፓስፖርት ከሆነ አንዱ ትመርጣላችሁ። እናንተ ብዙዎቻችሁ ላላችሁ ናሽናል አይዲ ነው አንዴ ትነኩና ናሽናል አይዲያችሁን የፋይዳ አይዲ ነምበራችሁን ታስገባላችሁ ከጀርባ ያለው ማለት ነው። ሶ በመቀጠል እናደርጋለን እዚህ ጋር ኢሹ ዴት እና ኤክስፓየር ዴት ይላል። ሶ ኢሹ ዴት ማለት መታወቂያችሁ የተሰጠበት ቀን ማለት ነው። እንዲሁም ደግሞ ኤክስፓየር ዴት ማለት ደግሞ እንትኑ መታወቂያችሁ ኤክስፓየር የሚያደርግበትን ዴት በትክክል ታስገባላችሁ። መታወቂያችሁ ላይ በጎን በኩል ወይም ደግሞ በጀርባ በኩል ይኖራል። ሶ እሱን ገብታችሁ አይታችሁ ማስገባት ቻላችሁ ማለት ነው። ሶ ኤክስፓየር ዴታችሁን ካስገባችሁ በኋላ እዚህ ጋር አፕሎድ አይዲ ኢሜጅ ሚለው ላይ እናንተ የአይዲያችሁን የፊት ለፊቱን እና የጀርባውን ታስገባላችሁ። እዚህ ጋር እንደምታዩት እዚህ ጋር ቹዝ ፋይልስ የሚለው ነክታችሁ ከፈለጋችሁ በካሜራ ከፈለጋችሁ ደግሞ ጋላሪ ላይ ገብታችሁ አፕሎድ ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ኔክስት አንድ ጊዜ ትነካላችሁ። ከዛ እዚህ ጋር እንደምታዩት ለዚህ ለካሜራ አለው ፍቀዱላችኋል። እናንተ እዚህ ጋር አለው ዚስ ታይም ነው ትነካላችሁ። እንደምታዩት እኔ ሪከርድ እያደረኩበት ስለሆነ ሌላ አፕ አለ እሱን ዝጋው ይለኛል። ሶ እኔ ዝጋውና ፊቲን ቬሪፋይ ካደረኩ በኋላ ተመልሼ ሪከርድ ማድረግ ጀምራለሁ። ሶ በእንደዚህ መንገድ ፊታችሁን ካስገባችሁ በኋላ ሰልፊ ካሜራ ካስገባችሁ በኋላ ምን ታደርጋላችሁ? ኔክስት ትላላችሁ። ከዛ እዚህ ጋር ወደ እንትን ይወስዳችኋል፣ ወደ ላይቭ የምታደርጉበት ይወስዳችኋል። እዚህ ጋር ስታርት ሪከርድ የሚለውን ተነኩና አስጀምሩታላችሁ። በመቀጠል ልክ እንደዚህ ካስገባላችሁ በኋላ ሰሚት ቬሪፊኬሽን የሚለውን ተነካላችሁ። እንደምታዩት ኬዋይሲ አንደር ሪቪው ይላችኋል። ዩ ዶክመንት አርቢ ቢግን ቬሪፋይድ ይላችኋል። ሰው እናንተ አፑ ላይ ገብታችሁ ደግሞ ቼክ ታደርጋላችሁ።
እንደምታዩት ቬሪፊኬሽን አንድ ሪቪው ይላችኋል ማለት ነው። ሶ ከ24 ሰዓት እስከ 48 ሰዓት ድረስ ሪቪው ያደርጉና ቬሪፋይ ያደርጉላችኋል። ሶ ከ24 ሰዓት በኋላ ተመልሳችሁ ፒቱፒ ላይ ስትገቡ እንደምታዩት KYC አፕሩቭ ይላችኋል ኢንፎርሜሽናችሁ በትክክል ካስገባችሁ ማለት ነው። ሶ ቀጥታ ስታርት ፒቱፒ ትሬዲንግ ብላችሁ ገብታችሁ እዚህ ጋር እንደምታዩት ባይና ሴል አለ። ሶ እናንተ ቀጥታ ሴል ነው ትነካላችሁ። በመቀጠል እዚህ ጋር እንደምታዩት ፕራይሳቸው ተቀምጧል። እዚህ ጋር 0.011 0.009 ባለፈው ጨምሮ ነበር፣ አሁን ትንሽ ቀንሷል። ሶ ሲጨምር ቴሌግራም ቻናል ላይ ያሳውቃችኋለሁ። ከፈለጋችሁ ቬሪፋይ ሳታደርጉ መቀመጥ ትችላላችሁ ማለት ነው። ቢያንስ በየሁለት ቀኑ አፕዴት አደርጋችኋለሁ ፕራይሱ ማለት ነው። እዚህ ላይ ያለውን ፒቱፒ ላይ ፕራይስ ያለውን ሶ እናንተ $10 ሲደርስላችሁ ዊዝድሮ ማድረግ ትችላላችሁ። ለምሳሌ አሁን እዚህ ጋር ያለን ባላንስ 365 BTC ነው። ሶ ይሄ 365 ወደ $4 አካባቢ ነው። ሶ ይሄኛው $4 ደግሞ $10 ሲሞላ ከፈለኩኝ መሸጥ እችላለሁ። እኔ ግን ሆልድ ማድረግ ስለምፈልግ እዚሁ ይቀመጣል ማለት ነው። እናንተ መሸጥ ትፈልጉ ካላችሁ $10 ከሞላላችሁ እዚህ ጋር ባለው ፕራይስ ተባዝቶ $10 ከሞላላችሁ ቴሌግራም ቻናል ላይ እንዴት ዊዝድሮ እንደምታደርጉ አስቀምጬላችኋለሁ። ላይ ቪዲዮ መጀመሪያ እዛኛው ላይ ታችሁ ዊዝድሮ ማድረግ ትችላላችሁ። ቀጥታ እዚህ ጋር ኤክስ ብላችሁ ኮንቨርት ካደረጋችሁ በኋላ እዚህ ጋር ትመለሱና እዚህ ጋር ዊዝድሮ የሚለውን ትነካላችሁ። እዚህ ጋር ያለችው ዊዝድሮ የምትለውን ትነካላችሁ። እዚህ ጋር ስታዩት ሚኒመም ዊዝድሮ $10 ይላችኋል። ከዛ በኋላ እዚህ ጋር ታስገቡና እዚህ ጋር ጌት ኮድ ነው ነካታችሁ ኮንፈርሜሽን ኮድ ይልክላችኋል። ከዛ በኋላ ኮዱን አስገብታችሁ ሰሚት ማድረግ ነው የሚጠበቅባችሁ ማለት ነው። ሶ ከዚህ ውጪ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።